የትም ሆናችሁ ይሄ ቪዲዮ የሚደርሳችሁ ወንድም እህቶቼ በእግዚአብሔር ይዣችኋለሁ። ወንጌልን መደገፍ የምትፈልጉ ማንኛውም ሰዎች ይህንን ቪዲዮ 10 ጊዜ ሼር፣ ኮፒ ሊንክ በማድረግ የድርሻቸውን እንድትወጡና ከወንጌል ሥራ ጎን እንድትቆሙ በጽሞናና በአክብሮት እጠይቃችኋለሁ። ይሄ ከጀርባ የምትመለከቱት ቤተክርስቲያን በባቱ ከተማ በአዳሚ ቱሉ ቀበሌ በጎልባ ቀጠና ውስጥ ነው የሚገኘው። በገጠር ውስጥ ነው የሚገኘው። ይሄ ቤተክርስቲያን ሕይወት ብርሃን ነው። የሕይወት ብርሃን ቤተክርስቲያን ነው። የተመሰረተበት 1980ዎቹ ቤቱ ሲሆን ይህን ቤት በቅርቡ መስራት ጀምረን አሁን በምታዩት ደረጃ ላይ የእግዚአብሔር ሰዎች እግዚአብሔር የባረካቸው ብዙ ሰዎች ከጎናችን በመቆም አሁን የምታዩት ደረጃ ላይ ደርሷል። እንግዲህ ልላችሁ የፈለግኩት ገንዘብ ያላችሁ ዛሬም ከጎናችን እንድትቆሙ በሀደራ እጠይቃችኋለሁ። ገና በር መግጠም ይቀረናል። ሊሾ ማስገባት ልስኑ ይቀረናል። እንደምታውቁት ብዙ ነገር ይቀረናል። እንግዲህ ያላችሁን ድጋፍ በማድረግ ከጎናችን እንድትቆሙ በአክብሮት እጠይቃችኋለሁ። ምንም ያሌላችሁ ይህንን ቪዲዮ ሼር በማድረግ የበኩላችሁን እንድታዋጡና እንድትረዱን በአክብሮት እጠይቃችኋለሁ። ተባረኩልኝ። ይሄ ቤተክርስቲያን ተሰርቶ እያለቀ ነው በሚገርም ሁኔታ። ከኋላ ከምታዩት ከዚች ልትፈርስ ካለችው ቤት አሁን የምታዩትን ይህንን ቤት እየገነባን ነው። ጌታ እየረዳን ነው። ሼር አድርጉ። ተባረኩልኝ። እንግዲህ አሁን በምታዩት ደረጃ ላይ ደርሷል። ጌታ ረድቶን ብዙ እግዚአብሔር የባረካቸው ወንድም እህቶቻችን ከጎናችን ሆነው ይህንን ቤት በምታዩት ደረጃ ቆርቆሮውን ለብሷል። እንግዲህ ጌታ እየረዳን ነው። እግዚአብሔር ክብሩ ይስፋ ይባረክ። በገጠር ውስጥ ነው የምትገኘው። ለብዙ ዓመታት ወንጌልን በመስራት ብዙ ነፍሳቶች በመዳን ብዙ ሰዎች ከአጋንንት ስርዓት በመፈታት በዚህ ቤተክርስቲያን ውስጥ ብዙ ተባርኳል። እንግዲህ ያው እንደምታዩት ብዙ ሄደናል። ይህንን የረዳን በእኛ ችሎታ ሳይሆን የእግዚአብሔር እጅ ብቻ ረድቶን ነው። ስለዚህ በተለያየ ስፍራ ወንጌል ለምትሰሩት ይህንን ቪዲዮ ሼር አድርጉልኝ። ዘመናችሁ ይባረክ። ተባረኩ። ወንጌል ይሰራል፣ ይቀጥላል።